በ30 ቀናት ውስጥ ራስሽን ሙሉ በሙሉ መቀየር እንደምትችይ ታውቂያለሽ? መጀመሪያ ላይ እኔም እንዳንቺ በፍጹም አላመንኩም ነበር። ግን ከ30 ቀናት በኋላ የተቀየረው በራስ መተማመኔ ብቻ አይደለም፣ መላው ህይወቴ፣ ለራስ ያለኝ እይታና ሌሎች ሰዎች እኔን የሚያዩበት መንገድ ጭምር ነበር የተለወጠው። ይህንን ቪዲዮ እስከ መጨረሻው ከተመለከትሽ ህይወትሽን የምትቀየሪበትና በራስ መተማመንሽን የምትገነቢበት አንድ ስጦታ አዘጋጅቼልሻለሁ። ስለዚህ ሙሉ ቪዲዮውን መመልከትሽን እንዳትረሺ። እስኪ ወደ ኋላ ልመልሳችሁ። ከጥቂት ዓመታት በፊት የነበርኩበትን ህይወት ባጭሩ ላስረዳችሁ። በዚያን ጊዜ ጠዋት ስነሳ በውስጥ የሚሰማኝ አንድ ትልቅ ባዶነት ነበረ። መስታወት ፊት ስቆም የምትታየኝ ሴት ፈጽሞ አልወዳትም። በትምህርት ቤት የሚሆን በስራ ቦታ ወይም ከጓደኞች ጋር ስሆን ሁልጊዜ በሰዎች ዘንድ ተቀባይነት አለኝ ወይ የሚል ጭንቀት ያሳስበኛል። አንድ ሰው ስለኔ ምን እያሰበ እንደሆነ በማሰብ ብቻ ብዙ ሌሊቶችን እንቅልፍ አጥቼ አድሬ አውቃለሁ። የሚገርማችሁ ማንም ሰው እንዲቀየመኝ ወይም እንዲጠላኝ ስለማልፈልግም የራሴን ስራና ምቾት ትቼ የሰዎችን ፍላጎት ለማሟላት ሮጥ ነበር። አይሆንም ወይም አልችልም ማለት ለኔ ከአቅሜ በላይ ነበር። አንድ ሰው የሆነ ነገር ሲጠይቀኝ በውስጤ አልፈልግም እያልኩኝ በአፌ ግን እሺ ችግር የለም እላለሁ። ከዚያ በኋላ ግን ቤቴ ገብቼ በራሴ ላይ በሳጫለሁ። ለምን እምቢ ማለት አቃተኝ እያልኩም ራሴን ወቅሳለሁ። በጣም የሚከብደው ደግሞ በሰዎች መሃል ስሆን ሙሉ በሙሉ የማይታይ ሰው ሆን ነበር። ሀሳቤን መናገር እፈልጋለሁ፣ ግን ብሳሳትስ፣ ቢስቁብኝስ፣ ሰው ምን ይለኛል የሚለው ፍርሃት ጉሮሮዬን ይዘኛል። እናም ዝምታን እመርጣለሁ። ከዚያ ስብሰባ ወይም ጨዋታው ሲያልቅ ማንም ሰው የኔን መኖር ሆነ አለመኖር ትኩረት እንዳልሰጠው ሳስተውል በራሴ ላይ ያለኝ ክብር ሙሉ በሙሉ ይፈርሳል። ታዲያ የነገር ሲሰለቸኝ ምን አደርግ ነበር መሰላችሁ? ልክ እንዳሁኑ ዩቲዩብ ላይ ገባና በራስ መተማመንን እንዴት እንገንባ የሚሉ የሞቲቬሽን ቪዲዮዎችን ማየት ጀምራለሁ። በዚያ ጊዜ ቪዲዮን እያየሁት ሳለ በደቂቃ ውስጥ ውስጤ በኃይል ይሞላል። ከነገ ጀምሮ ዓለምን እቀይራለሁ፣ ጠንካራ ሴት እሆናለሁ እላለሁ። ግን እውነቱን ልንገራችሁ፣ በሚቀጥለው ቀን ጠዋት ስነሳ ያ የተሰማኝ ስሜት በሙሉ እንደ ጉም በኖ ይጠፋል። ወደ እውነታዊ ህይወት ስመለስ ያው የድሮዋ የምትፈራው ሰውን ያለ ምክንያት ይቅርታ የምትጠይቀው ሴት ሆኜ ራሴን አገኘዋለሁ። ያኔ ነው አንድ ትልቅ እውነት የገባኝ። ሞቲቬሽን ጊዜያዊ ስሜት እንጂ ዘላቂ ለውጥን አያመጣም። ህይወቴ እንዲቀየር ከፈለኩ የምቀይረው ስሜቴን ሳይሆን የዕለት ተዕለት ተግባሬንና ልምዴን መሆን እንዳለበት ተረዳው። ዝም ብሎ መመኘት ምንም ነገር አይቀይርም። እናም በአንድ ወሳኝ ቀን ለራሴ ቃል ገባው። ለ30 ቀናት ብቻ የሚቆይ በየቀኑ ተግባራዊ የማደርገው አንድ ፈተና ውስጥ ራሴን አስገባለሁ አልኩኝ። እናም ያንን የ30 ቀናት ጉዞ ጀመርኩ። እቅዱ በየቀኑ ትናንሽ ግን ውስጤን የሚፈትኑ ተግባራትን ማድረግ ነበር። ሁሉንም 30 ቀናት እዚህ ቪዲዮ ላይ አልተረክላችሁም፣ ግን ህይወቴን በሙሉ የቀየሩትን ጥቂት ቀናት ላካፍላችሁ። ለምሳሌ በአንደኛው ሳምንት ላይ የተሰጠኝ አንድ ተግባር ነበር። እሱም ከእይታ ጋር የተያያዘ ነው። መንገድ ላይ እየተጓዝኩ ሳለ ሁልጊዜ እንደማደርገው አንድ ሰው ወደ እኔ ሲመጣ አይኔን ወደ መሬት የመስበር ልማዴን ለማቆም ወሰንኩኝ። ወደ እኔ የሚመጡ ሰዎችን ቀና ብዬ አይን ላይን መጋፈጥ ነበረብኝ። መጀመሪያ ላይ ልቤ በኃይል መምታት ጀመረ። ምነው ባላየኋቸው የሚል ስሜትም መጣብኝ። ነገር ግን ራሴን አስገደድኩት። ሰዎችን አይን ላይን እያየው ቀና ብዬ መሄድ ስጀምር የሚገርማችሁ ማንም ሊበላኝ አልመጣም፣ የገላመጠኝም የለም። ይልቁኑ ውስጤ አንድ ትልቅ የኩራት ስሜት ተሰማው። እኔም እዚህ አለው ከነርሱ ጋር እኩል ነኝ የሚል ነበር። ሌላው ደግሞ በሁለተኛው ሳምንት አካባቢ የነበረ ተግባር ነው። እሱ ደግሞ ያለምንም ምክንያት ይቅርታ ለመጠየቅ የሚል ነበር። እኔ በትንሹም በትልቁም ይቅርታ የማለት አባዜ ነበረብኝ። ሰው መንገድ ላይ ቢገፋኝ እንኳን ጥፋቱ የእርሱ ሆኖ ሳለ ይቅርታ የምለው እኔ ነበርኩ። በዚህ የተለየ ቀን ግን በስራ ቦታዬ አንድ ሰው የራሱን ስህተት ወደ እኔ ሊያመጣ ሲል እንደ ሁልጊዜው ራሴን ዝቅ አድርጌ ይቅርታ ከመጠየቅ ተቆጠብኩኝ። በምትኩ ዝም ብዬ አይኑን እያየው በረጋና በቆራጥ ድምፅ ይህ የእኔ ኃላፊነት አይደለም አልኩት። ያኔ በዛ ሰው አይን ውስጥ ያየሁት መደናገጥና ለእኔ የሰጠኝ አዲስ ክብር እስከዛሬ የኖርኩበትን የፍርሃት ህይወት እንድጸጸትበት አድርጎኛል። በሶስተኛው ሳምንት ደግሞ ይበልጥ የሚከብድ ሌላ ተግባር ደረሰኝ። እሱም የራስን ሀሳብ በግልጽ መናገርና ሰውን ደስ ለማሰኘት ብቻ አለመስማማት የሚል ነበር። አንድ ቀን ከጓደኞች ጋር ተቀምጠን ሳለ ስለ አንድ ማህበራዊ ጉዳይ እያወራን ነበር። ሁሉም በአንድ ሀሳብ ላይ ተስማሙ። የድሮ እኔ ብሆን ውስጤ ባይቀበሉም እንኳን ከሰዎቹ ጋር ላለመጣላትና ተቀባይነትን ለማግኘት ስል ልክ ናችሁ ብዬ ራሴን እነቀንቅ ነበር። በዚያ ቀን ግን በጥልቀት ተነፈስኩና ረጋ ባለ ድምፅ እኔኮ በዚህ ጉዳይ ላይ የተለየ ሀሳብ አለኝ አልኩና የራሴን እውነተኛ አመለካከት በኩራት ተናገርኩኝ። የሚገርማችሁ ማንም ሰው አልተቆጣኝም። ይልቁኑ ሀሳቤን በደንብ አዳምጠው ያንቺ እይታም በጣም አዲስና ቆንጆ ነው አሉኝ። ያኔ ነው የገባኝ የራሳችንን እውነት ስንናገር ሰዎች ይበልጥ እንደሚያከብሩን። በመጨረሻው ሳምንት ደግሞ ብቸኝነትን የመጋፈጥ ፈተና ነበረብኝ። ሁልጊዜ የትን ቦታ ስሄድ ሰው ካልተከተለኝ እጨነቅ ነበር። ብቻዬን የሆነ ቦታ ቁጭ ብዬ
መታየት ለእኔ ትልቅ መሸማቀቅ ነበር። ነገር ግን አንድ ቀን ሙሉ በሙሉ ለብቻዬ ወደ አንድ ካፌ ሄድኩኝ። ስልኬ ውስጥ እንደ ድሮ ከመሸሸግ ይልቅ ቀና ብዬ ቡናዬን እየጠጣው በሰላም ተቀመጥኩኝ። ያኔ ሰዎች እኔን ትኩረት አድርገው እንደማያዩኝና ያ ሁሉ ፍርሃት በአይምሮ የፈጠርኩት ከንቱ ጭንቀት እንደነበር በተግባር አረጋገጥኩ። ከቀናት በኋላ በውስጥ ያሉ ነገሮች በሙሉ ቀስ በቀስ እየተቀየሩ መጡ። ለውጡ የመጣው በአንድ ትልቅ ተአምር ሳይሆን በእነዚህ ትናንሽ የቀን ድሎች ድምር ውጤት ነበር። መስታወት ፊት ስቆም የምትታየኝን ሴት መውደድ ጀመርኩኝ። ሰዎች ስለ እኔ ምን ያስባሉ የሚለው ጭንቀት እንደ በፊቱ አያስጨንቀኝም። ምክንያቱም እኔ ለራሴ የምሰጠው ዋጋ ከሰዎች አስተያየት በላይ መሆኑን በተግባር አውቄያለሁ። አይሆንም ማለት ደግሞ ቀለለልኝ። የሚገርመው ነገር ሰዎችን እምቢ ስላቸው ጠሉኝ ወይም ተቀየሙኝ ብዬ አስብ ነበር። ግን በተቃራኒው የራሴ መስመርና ክብር እንዳለኝ ስላወቁ የበለጠ ያከብሩኝ ጀመር። የማይታየው ማንነት ወጥቶ በሰዎች ዘንድ የምትደመጥ የምትከበር ሴትም ሆንኩኝ። ከዚህ 30 ቀናት ፈተና የተማርኳቸው 2 ትልልቅ መርሆች አሉ። የመጀመሪያው በራስ መተማመን የሚመጣው ለራስሽ የምትገቢያቸውን ትናንሽ ቃላቶች ጠብቀሽ ስትገኝ ነው። ዛሬ ይህንን አደርጋለሁ ብለሽ ስታቅጂና ያንን ስታደርጊው አይምሮሽ ባንቺ ላይ እምነት መጣል ይጀምራል። ሁለተኛው ደግሞ ፍርሃት በፍጹም ጠፍቶ አያውቅም። ብዙዎቻችን ፍርሃታችን እስኪጠፋ እንጠብቃለን። ነገር ግን እውነታው ፍርሃቱን ይዘሽ መጓዝ ስትጀምሪ ነው ፍርሃት ራሱን እያጣ የሚመጣው። አሁን ይህንን ስነግራችሁ ጉዞ ቀላል ሊመስል ይችላል። ግን እውነቱን ለመናገር እኔ ቪዲዮ ላይ ያካፈልኳችሁ ከ30 ቀናት ውስጥ ጥቂት ቀናትን ብቻ ነው። እያንዳንዱ ቀን የራሱ የሆነ የተቀረጸ ስልታዊ አካሄድ፣ የውስጥ ማንነትን የሚፈትሹ ጥያቄዎችና ደረጃ በደረጃ የሚያሳድጉ የየቀን ተግባራት ነበሩት። ይህንን ሙሉ ለሙሉ ህይወቴን የቀየረውን እኔ ያለፍኩበትን የ30 ቀናት የተዋቀረ ጉዞ ልክ እንደኔ በራስ መተማመናቸውን መገንባት ለሚፈልጉ እህቶቼ በሙሉ እንዲደርስ በሚል በአንድ ድንቅ መጽሐፍ ውስጥ አዘጋጅቼዋለሁ። ይህ መጽሐፍ ዝም ብሎ ተራ የማበረታቻ ጽሑፍ ወይም ሞቲቬሽን አይደለም። ከቀን 1 እስከ ቀን 30 በየቀኑ ጠዋት ምን ማድረግ እንዳለብሽ፣ ማታ ከመተኛትሽ በፊት ራስሽን የምትጠይቂያቸውን ጥያቄዎችንና እያንዳንዱን ተግባር እንዴት እንደምትፈጽሚ ደረጃ በደረጃ የሚመራሽ ሙሉ የህይወት መመሪያ ነው። እኔን ከነበርኩበት ፍርሃትና የመሸማቀቅ ህይወት አውጥቶ እዚህ ያደረሰኝን ሙሉ ምስጢርም ያካታል። እስኪ አስቢው፣ አንቺም ዛሬ ቁርጥ ውሳኔ አድርገሽ ይህንን የ30 ቀናት ጉዞ ብትጀምሪ ከ30 ቀናት በኋላ ምን አይነት ሴት ሆነሽ ልትገኚ ትችያለሽ? ያቺ የምትፈራውና የምትሸማቀቀው ሴት ቀርታ በራሷ የምትተማመን የምትፈልገውን በግልጽ የምትናገርና የምትከበር አዲስ ሴት ስትሆኚ ማየት ምን ያህል ያስደስታል። ለውጥ የሚጀምረው ከዛሬ ነው። አሁኑኑ ከታች ባለው ዲስክሪፕሽን ወይም ደግሞ የመጀመሪያው ኮሜንት ላይ የተቀመጠውን ሊንክ በመጫን ይህንን የ30 ቀን የራስ መተማመን መገንቢያ መጽሐፍ ማግኘትና ጉዞሽን መጀመር ትችያለሽ። እናም ደግሞ አንድ በጣም ልዩ የሆነ ሰርፕራይዝ አዘጋጅቼላችኋለሁ። መጽሐፉን አውርደው ለሚጀምሩ በሙሉ ከሐምሌ 20 ጀምሮ ለ30 ቀናት በሙሉ ነፃ የሆነ የኮቺንግ ስልጠና ወይም ድጋፍ በቴሌግራም እሰጣለሁ። በዚህ ልዩ የቴሌግራም ግሩፕ ውስጥ በየቀኑ የ30 ቀኑን ተግባራት የሚያስታውሱ መልእክቶችን እልክላችኋለሁ። ማንኛውም አይነት ጥያቄን በቀጥታ መጠየቅ ትችላላችሁ። እንዲሁም ከእኔና ልክ እንዳንቺ ራሳቸውን ለመቀየር ከቆረጡ ሌሎች ጠንካራ አባላት ጋር የሐሳብና የምክር ድጋፍም ታገኛላችሁ። ይህ ማለት ጉዞውን ብቻሽን አታደርጊውም። እጅ ለእጅ ተያይዘን አብረን እንለወጣለን። ቪዲዮን ከመጨረሳችሁ በፊት በአሁኑ ሰዓት በራስ መተማመናችሁ ላይ ትልቅ ፈተና የሆነባችሁ ነገር ምንድነው? ኮሜንት ላይ ጻፉልኝ። መጽሐፉን ማውረድና ጉዞን መቀላቀልሽን እንዳትረሺ። መልካም ቀን።